እግዚአብሔር ምስሌነ መኑ ይክለነ እግዚአብሔር ከኛ ጋር ከሆነ ማን ይችላል? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሮሜ ምዕራፍ 8 ቁጥር 31 እንግዲህ ቅዱስ ጴጥሮስ ቅዱስ ጳውሎስ እስከ ሞት ድረስ ታመኑ፣ መከራንም ተቀበሉ፣ በሰማዕትነት አረፉ። የአምላካችን የእግዚአብሔር ክብር እኛ ከሊቀ ሐዋርያት ከቅዱስ ጴጥሮስ ከሐዋርያው ከቅዱስ ጳውሎስ ታሪክ ምንድን ነው የምንማረው? ይህን ብቻ ታሪክ ተርከን ብንተው የታሪክ ሰዎች ነው። ዛሬ አምላካችን እግዚአብሔር እንደ ሊቀ ሐዋርያት እንደ ቅዱስ ጴጥሮስ ያለ አገልጋይ እንደ ሐዋርያው እንደ ቅዱስ ጳውሎስ ያለ አገልጋይ ያስፈልጋል። አዎ እኛ የተጠራነው ለመከራ ነው፣ ለፈተና ነው። ወበዓለምሰ አለው በዓለም ሳላችሁ መከራ ትቀበላላችሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 33 የመከራው አይነት የፈተናው መጠን ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ በዚህ ምድር ላይ ስንኖር ፈተና አለብን፣ መከራ አለብን። ክርስትና የመስቀል ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። አምላካችን ኢየሱስ ክርስቶስ መከራ ተቀብሎ መከራ እንዳለብን አስተምሮናል። ከቃል ይልቅ ተግባር ይሰብካልና ሁላችንም እንደምናውቀው ክርስቶስ የጠራን በስሙ ስለ ቃሉ የሚመጣብንን መከራ ልንቀበል ጭምር ነው የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ስለ እናንተ መከራን ተቀብሎ ምሳሌ ትቶላችኋልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 በክርስቶስ ክርስቲያን በወልድ ውሉድ የተሰኘ ነው። እግዚአብሔርን በልጅነት ክብር ያየ ነው። ለመንግሥተ ሰማያት ክብር የታጨ ነው። ፍለጋውን እንድንከተል ነው። እሱ መከራ ተቀብሎ መከራ እንዳለብን አሳይቶናል። ቅዱስ ጴጥሮስ ቅዱስ ጳውሎስ በስሙ መጠራት ብቻ አይደለም፣ መከራን ተቀብለዋል፣ እስከ ሞት ድረስ ታምነዋል። እኛም ደግሞ እንደ አቅማችን በመጠኑ መከራ እንቀበላለን። መከራውን ግን በጽናት በትዕግስት ልንቀበለው ይገባናል። በተለይ ይሄ ዘመን ትንቢት የሚፈጸምበት ምሳሌው የሚደርስበት የመጨረሻው ዘመን ዋዜማ ላይ ነው ያለነው። መከራ አለ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እያየን ነው። ዛሬም ኔሮን ቄሳር ባይኖርም ኔሮኖች አሉ። የኔሮንን ክፉ የጭካኔ ድርጊት የሚፈጽሙ አሉ። በንጹሐን ደም የሚታጠቡ ክርስቲያኖችን የሚያስሩ፣ የሚገርፉ፣ የሚያሰቃዩ፣ እስከ ሞት ድረስ የሚደበድቡ፣ የሚገርሉ ኔሮናውያን አሉ። የዘመኑ ኔሮናውያን አሉ፣ ሞልተዋል። እያየን እኮ ነው። ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ አገልጋዮቹ፣ ምዕመናት ክርስቲያኖች በቤተ ክርስቲያን ቅጥር ውስጥ ጭምር በሰይፍ ሲቀሉ አይተናል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ነፍሰ ጡር ብለው ሳይራሩ ሳያዝኑ ማህፀን ቀደው ጽንስ አውጥቶ ሲጥሉ አይተናል። ወልዳ የምታጠባ አራስ ከነ ልጇ ስትገደል አይተናል። ሕፃናት ብለው ሳይምሩ ሳይራሩ፣ ሽማግሌዎች ብለው ሳያፍሩና ሳያከብሩ ስንቱን ልንገራችሁ እንደ ሽንኩርት እየላጡ ሲከትፉ አይተናል። እዚህ ዘመን ላይ ደርሰናል። ዛሬም ብዙ መከራ አለ። ቁልቁል እኮ ሲሰቀሉ አይተናል። ሰዎች በቁማቸው በእሳት ሲቃጠሉ አይተናል። በሰይፍ ሲቀሉ አይተናል። በድንጋይ ሲወገሩ አይተናል። በመኪና ታስረው ሲጎተቱ አይተናል። ምን ያላየነው ግፍ አለ?
ምን ያላየነው ጭካኔ ድርጊት አለ በዘመናችን። ግን እነኚህ የታደሉ ናቸው። አምነው በክርስትናቸው ምክንያት እስከ ሞት ድረስ የተደበደቡ በሥጋ ቢሞቱ በነፍስ አይሞቱም። አንድ ጊዜ ቢሞቱ ሁለተኛ አይሞቱም። ሃይማኖቱን ላጸና፣ ምግባሩን ላቀና፣ ለንስሐ የሚገባ ፍሬ ላፈራ፣ የአምላክን ቅዱስ ሥጋና ክቡር ደም ለተቀበለ፣ በእውነት ለተዘጋጀ ሰው የሥጋ ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ከምድር ወደ ሰማይ የምንወጣበት መሰላል ነው። ከሚያልፍ ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር ነው የተባለው። ወደ እግዚአብሔር መንግሥት በብዙ መከራ እንገባለን ይላል የሐዋርያት ሥራ ምዕራፍ 14 ቁጥር 22። መከራ ሲቀበል ነው ቅዱስ ጳውሎስ፣ ሲጨነቅ ነው። ክርስቲያኖች ወደ ኋላ ሊያፈገፍጉ ሲሉ ወደ እግዚአብሔር መንግሥት በብዙ መከራ እንገባለን አይዟቸው አለ። እውነት ነው። የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው። የጥቂቱ ጊዜ መከራችን የዘላለም ክብራችን ዋዜማ ነው። ከሞት በኋላ ሕይወት አለ። ከመቃብር በኋላ ትንሣኤ አለ። በእውነት ሰዎች ከቤተ ክርስቲያን ያወጡን ይሆናል፣ ከምድር ያስወግዱን፣ ይገድሉን፣ ያጠፉን ይሆናል። ነገር ግን ነፍሳችንን አያገኟትም። ለዘላለም መንግሥት ክብር ደግሞ እግዚአብሔር በቸርነቱ ያበቃናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሰናየ ገድለ ተጋደልኩ